በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጅማ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አስተዳዳሪ ነኝ። የማስተላልፈው መልእክት ቢኖር ይህ ከተማችን ርዕሰ አድባራት በሆነ ስሙም ደብረ በረከት የበረከት ታቦታት እንዲሁ ዓመታትን ጠብቀው መጥተው በአጠቃላይ ከተማችንን የሚባርኩበት የሚያርፉበት ደብር እንደመሆኑ መጠን ምክንያት በማድረግ በዓመት ታኅሳስ 10 እስከ 12 ጉባኤ ሲደረግ ዛሬ የአራተኛ ዓመቱ ነው። በዚህም አጋጣሚ ሁላችሁ ይህንን ሚዲያ የምትከታተሉ በክርስቲያን በሙሉ እንኳን አደረሳችሁ እያልኩኝ የማስተላልፈው መልእክት ቢኖር ይህ ጉባኤ በቀላል የሚታይ ሳይሆን አገራትን አቋርጠው ከአዲስ አበባ እንዲሁም ከተለያየ ቦታ መጥተው ሰፊ ጉባኤ የሚካሄድና ሰፊ ቃል እግዚአብሔር የሚሰማበት ሰፊ የወንጌል አገልግሎት ቃል ሰምተን በረድኤት የምንጎበኝበት ቀን እንደመሆኑ መጠን ሁላችሁ ይህንን ሚዲያ ይህን ድምፅ የሰማችሁ ሁሉ ልትቀሩ አይገባችሁ። ምክንያቱም በዚህ ቃል እግዚአብሔር ይቀድሰናል፣ ይባርከናል። ባርኮን እንደዚህ በተደጋጋሚ ለዚህ ለ4 ዓመቱ ደርሰናል። አሁንም ቢሆን የማስተላልፈው መልእክት ቢሆን ምንድነው? ድምፄን የማሰማችሁ ከታኅሳስ 10 እስከ ታኅሳስ 12 የጻድቁ አባታችን አቡነ ሳሙኤል ዘዋልድባን በዓል ምክንያት በማድረግ ይህ ጉባኤ ይዘረጋል። በሰፊው ወንጌል ይማራል። ሁላችሁ ይህን ሚዲያ የምታዩ የሚሰሙ ሁላችሁ መጥታችሁ ለበረከቱ ተሳታፊ እንድትሆኑ ይህም በጸሎቴ እያሰባችሁ እንዴት የሆነ እናንተም እንዳትቀሩ አደራያን በማስተላለፍ እግዚአብሔር ድምፁን ሰምተን ወንጌሉን ተምረን እግዚአብሔርን አምልከን አምላክ ጻድቅ አቡነ ሳሙኤል ይርዳን እያልኩኝ መልእክቴን አስተላልፋለሁ።